ክቡራን ሰልጣኞች ይህ በዳፍቴክ ኮምፒውተር ኢንጂነሪንግ ተዘጋጅቶ የቀረበ የአርኪካድ ስልጠና መውሰጃ ሲዲ ነው። ከሁሉም አስቀድመን ስለ አርኪካድ ምንነት ከማውራታችን በፊት አርኪካድ ራሱ በሶፍትዌር ስር እንዴት እንደሚመደብ በየትኛው ዘርፍ ውስጥ እንደተካተተ በማየት እንጀምራለን። ሶፍትዌር ትርጉሙ ምንድነው? ሶፍትዌር የቋንቋ ህግጋትን ወይም ቋንቋ ስንል ፕሮግራም የመጻፍ ህጎችን ተከትሎ የተዘረዘሩና የተጻፉ ጽሁፎች ተፈትሸው ስህተታቸው ተወግዶላቸው ኮምፒውተር ላይ ራን ማድረግ እንዲችሉ ተደርገው የተጻፉና የምናየውን የምንነካውን የኮምፒውተር አካል ወይም ሃርድዌር ተብሎ የሚጠራውን እንዴት አይነት ስራ መስራት እንዳለበት ትዕዛዝ የሚያስተላልፍበት በእኛና በኮምፒውተሩ መካከል እንደ ድልድይ የሚያገለግሉ የቋንቋ ወይም የጽሁፍ ስብስቦች ናቸው። ስለ ሶፍትዌር ይህን ያህል ከተነጋገርን ሶፍትዌር በሁለት ሰፋፊ ክፍሎች እንደሚከፈል በማየት እንጀምራለን። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር በሁለት ሰፋፊ ክፍሎች ስንከፍለው ሲስተም ሶፍትዌር ማለት ኮምፒውተራችን ምን አይነት እይታ እንዲኖረው ኪቦርድና ማውዝ ስንጠቀም ምን መሰረት ተከትለን ብንሰራ እንዴት እንደምንግባባ ኮምፒውተሩን አንድ ጊዜ ውስጡን መዋቅሩን የሚዘረጋልን ማለት ነው። ለምሳሌ ኤምኤስ ዶስ፣ ኤምኤስ ዊንዶ እና ሊነክስ የኦፕሬቲንግ ሲስተም አይነቶች ናቸው። እንደምታዩት እኛ እየሰራ ነው ያለነው ኤምኤስ ዊንዶ በሚባለው የሲስተም ሶፍትዌር አይነት ነው። ወደ አፕሊኬሽን ሶፍትዌር ስንሄድ አፕሊኬሽን ሶፍትዌር በሁለት ክፍሎች ተከፍሎ እናገኛለን። ቤዚክ እና ፕሮፌሽናል በሚል ተከፍሎ እናገኛለን። ቤዚክ ወይም መሰረታዊ አፕሊኬሽን ሶፍትዌር ስንል አንድ ሰው ኮምፒውተር ዕውቀት አለው ተብሎ ለመጠራት በዝቅተኛ ደረጃ ሊያውቅ የሚገባቸው መሰረታዊ የሆኑ የኮምፒውተር ዕውቀቶች የያዙ ናቸው። ከነዚህም ኤምኤስ ወርድ፣ ኤምኤስ ኤክሴል፣ ኤምኤስ አክሰስ እና ኤምኤስ ፓወርፖይንት ናቸው። እንግዲህ አንድ ሰው ኮምፒውተር አውቃለሁ ሲል ከነዚህ ቢያንስ አንዱን ተጠቃሚ መሆን አለበት ማለት ነው። ከሱ ወጥተን ሁለተኛ አፕሊኬሽን ሶፍትዌር ዘርፍ ስናይ ደግሞ ፕሮፌሽናል አፕሊኬሽን ሶፍትዌር ወይም ሙያን መሰረታዊ ያደረገ የሶፍትዌር ዘርፍ ነው። ይህ ማለት በአንድ ስራ ውስጥ ስራውን ሊያቀሉለት የሚችሉ ፕሮግራሞች ተጽፈው ይቀመጣሉ። በዛ መሰረት አንድ ባለሙያ በሙያው የሚፈልገውን ሶፍትዌር አውጥቶ ስራውን እንዲያግዘው አድርጎ ሊጠቀምበት ይችላል ማለት ነው። እዚህ ላይ የምናየው ፕሮፌሽናል
አፕሊኬሽን ሶፍትዌር ውስጥ አርኪካድ፣ አውቶካድ እና ሳፕ የሚል እናያለን። እኛ የምናየው አርኪካድ የሚለውን ይሆናል። እዚህ ጋር አርኪካድ ማለት ኦንሊ ለአርኪቴክቸራል ብቻ የምንጠቀምበት ሶፍትዌር ነው ማለት ነው። ይሄ አርኪቴክቸራል 2 ዊንዶ መጠቀም ያስችለናል ማለት ነው። አርኪካድ ባለ 3 ገጽታና ባለ 2 ገጽታ የሆኑ ዊንዶዎች አሉት ማለት ነው። እዚህ ጋር የምናየው ባለ 3 ገጽታ በአርኪካድ ሶፍትዌር የተሰራ ነው ማለት ነው። አርኪካድ የሁለት ጥምር የሆኑ ዊንዶዎች መጠቀም ያስችለናል ማለት ነው። አውቶካድ ስንመጣ እዚህ ላይ አውቶካድ እዚህ ጋር በአርኪካድ የሰራነውን ወደ አውቶካድ ኮንቨርት ማድረግ እንችላለን። ይሄንን በዚህ የተሰራውን ነገር በዚህ ጋር ኤዲት ማድረግ እንችላለን ማለት ነው። እዚህ ላይ ኢሊቬሽን ከሰራን ወደዚህ ማምጣት እንችላለን። ሴክሽን፣ ፕላን፣ የተለያዩ 2D ፊቸሮችን ወደ አውቶካድ በዲደብሊውጂ ፎርማት ኮንቨርት አድርገን መጠቀም ያስችለናል። አውቶካድ ከተለያዩ ሶፍትዌሮች ጋር መገናኘት ይችላል። አርኪካድም እንደዚሁ ተመሳሳይ ከተለያዩ ሶፍትዌሮች ጋር መገናኘት ያስችለናል ማለት ነው። አውቶካድ ለአርኪቴክቸር ብቻ አይደለም፣ ለተለያዩ ሶፍትዌሮች መጠቀም ለተለያዩ ሙያዎች መጠቀም እንችላለን። ለኤሌክትሪካል፣ ለሳኒታሪያል፣ ለስትራክቸራል፣ ለሜካኒካል ለተለያዩ ስራዎች መጠቀም ያስችለናል። እዚህ ላይ የምናየው ደግሞ ሳፕ የሚለውን ይሆናል። ሳፕ ማለት ለስትራክቸራል አናሊሲስ የምንጠቀምበት አፕሊኬሽን ሶፍትዌር ነው። ይሄ ደግሞ በእነዚህ የተሰራውን ትክክለኛ ሎድ መሸከም ይችላል ወይስ አይችልም ብለን ቼክ የምናደርግበት የስትራክቸራል አናሊሲስ መስሪያ ነው ማለት ነው። እስካሁን ያየናቸው በሙሉ በሶፍትዌር ስር ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ብለን ከዛም በሲስተም ሶፍትዌር እንደዚህ ከፋፍለን እና አፕሊኬሽንም በሁለት ከፋፍለን እኛ የምንፈልገውን ስፔሲፊክ የሆነ ፕሮፌሽናል ውስጥ አርኪካድ እናያለን ማለት ነው።